አሜሪካ ውስጥ የምትኖሩ ወላጆች ሆናችሁ ልጆች ካሏችሁ ይሄንን መልእክቴ እንድታዳምጡ ትፈልጋለሁ። መልእክቴ ምንድነው? ልጆቻችን አካዳሚካሊ ሰክሲድ እንዲያደርጉ ከፈለግን this is basic reading በጣም ኢምፖርታንት ስኪል ነው። ከአራቱ ስኪሎች አንዱም ስኪል ነው አይደለ? ስለዚህ ይሄንን ሪሶርስን ያገኘሁት ላይብራሪ ውስጥ ነው፣ ሎካል ላይብራሪ ውስጥ ነው ያገኘሁት። ግን ደግሞ የማያውቁ ብዙ ወላጆች ስለሚኖሩ ለዛ ነው ይሄንን ቪዲዮ የምሰራው ማለት ነው። ዌብሳይት አለ። ያ ዌብሳይት www.1000books.before-kindergarten የሚል ሪሶርስ አለ። ዌብሳይት ነው። እዛ ጋር ገብታችሁ ማየት ትችላላችሁ። እጽፍላችኋለሁ። እኔም ልጆቻችን በቀን ውስጥ 20 ደቂቃ እንዲያነቡ ስናደርጋቸው ያለውን ፖዚቲቭ ኢምፓክት እነግራችኋለሁ። በቀን ውስጥ አንድ ሰው 20 ደቂቃ ማንበብ ከቻለ በስኩሊሩ 3600 ሚኒት ያነባል ማለት ነው። በቃላት ደግሞ የሚያውቋቸው ደግሞ 1,800,000 ወርዶችን ያውቃሉ። እንደዚህ አይነት ልጆች በስኮራቸው ወደ 90% ይደርሳል ማለት ነው፣ ስታንዳርድ የሆኑ ኤግዛሞችን በሚወስዱበት ጊዜ ማለት ነው። ሌላኛው ልጅ በቀን 5 ደቂቃ የሚያነብ ልጅ ደግሞ የሚያውቃቸው እንትኖች ወይም የሚያነባቸው ሚኒቶች 900 ሚኒቶች ናቸው። ከዛ በተረፈ የሚያውቃቸው ወርዶች ደግሞ 282,000 ወርዶች ናቸው ማለት ነው። ፐር ስኩል ይር ፐርሰንታይሉ ወደ 50 ይወርዳል ማለት ነው። አንድ ሰው 1 ደቂቃ በቀን ካነበበ 180 ደቂቃዎች ፐር ስኩል ይር ያነባል ማለት ነው። ያ ሰው የሚያውቃቸው ወርዶች ደግሞ 8,000 ይደርሳሉ ማለት ነው። ስኮሩስ ወደ 10% ይደርሳል ማለት ነው። ስለዚህ ልጆቻችን 20 ደቂቃ እንዲያነቡ ሲመከር ሳይንቲፊክ ነው ማለት ነው፣ በምክንያት ነው ማለት ነው። 90% እንዲገቡልን ከፈለግን ይህንን የ20 ደቂቃ ሩቲን መጠበቅ ይኖርብናል ማለት ነው። ስለዚህ ስኬጁላችሁ አስገቡት። መጽሐፍ ማንበብን ዛሬ ወጥ እሰራለሁ፣ እንጀራ ጋግራለሁ ብላችሁ እንደምትሉት በሙሉ ወይም ስራ ሄጄ እመጣለሁ እንደምትሉት ሁሉ 20 ደቂቃ ማንበብን ለልጆቻችን ታይም አሎኬት ማድረግ አለብን። ካልጻፋችሁት ታይም አሎኬት ካላደረጋችሁ የመደረግ ፖሲቢሊቲው ዜሮ ነው የሚሆነው ማለት ነው። እንደዛ አድርገው ከዛ በኋላ ደግሞ ልጆቻችሁ ማይልስቶን ሂት ሲያደርጉ ላይክ 100 200 300 ሲመጡ ደግሞ ላይብራሪው ይሸልማቸዋል። ስማቸው እዛ ጋር ፖስት ይደረጋል። 1000 ላይ ሲደርሱ ሰርቲፊኬት ይሰጣቸዋል። እኔ ደግሞ በግሌ ልጄን ለማበረታታት ልክ ማይልስቶን ሂት ሲያደርግ ኬክና ጁስ እገዛለት ነበር ማለት ነው። ስለዚህ የኔን ትሪክ መጠቀም ትችላላችሁ ማለት ነው። ከዛ በተጨማሪ ፕሮግረሳችሁን ትራክ ማድረግ ይገባል። ፕሮግረሱን ትራክ ለማድረግ ደግሞ ወረቀት ይሰጧችኋል። የላይብራሪ ካርድ የሌላችሁ ሰዎች ላይብራሪ ካርድ አውጡ፣ በነፃ ነው። ጎቱ ዮር ሎካል ላይብራሪ እና ካርድ አገኙ። ወዲያውኑ መጽሐፍ አውጡ፣ ለልጆቻችሁ አንብቡላቸው። ከተወለዱ ጊዜ ጀምሮ እስከ 5 ዓመታቸው ወይም ኪንደርጋርተን እስከሚገቡበት እድሜ ድረስ ይህንን ነገር ማከናወን ትችላላችሁ። ካነበባችሁ በኋላ መጽሐፉን ወዲያውኑ ርዕሱን ጻፉት ማለት ነው። ስለዚህ ኔክስት ታይም ወደ ላይብራሪ ስትሄዱ 100 ከሞላችሁ ወስዳችሁ ታሳያታላችሁ ለላይብራሪያኗ። ላይብራሪያ አይታ ሽልማቱን ትሰጣችኋለች ለልጆቻችሁ ማለት ነው። ይህንን ሪሶርስ እንዳለ የማያውቁ ብዙ ወላጆች ስላሉ ይህንን መልእክቴን ላይክ፣ ኮሜንት፣ ሼር እያደረጋችሁ ብታጋሩልኝ በጣም ደስ ይለኛል። እናንተ የምታውቁት እኔ ደግሞ የማላውቀው ነገር ሊኖር ስለሚችል እዚህ ሀገር ውስጥ ያሉ የነፃ ሪሶርሶችን እባካችሁ እንድታጋሩን ደግሞ በትህትና ጠይቃለሁ። ስላዳመጣችሁኝ ቴንክ ዩ ሶ ማች። ሃቭ አ ናይስ ዴይ ጋይስ ባይ።